ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የዋላ ቪዲዮ ተከታታዮች እንደምን አላችሁ? ሰላማችሁ በክርስቶስ ብዝዝት ይበልልኝ እያልኩኝ ዛሬ ምርጥ ለሰውነታችን ጠቃሚ የሆኑ የጁስ አሰራር ይዤላችሁ መጥቻለሁ። በሰውነታችን ውስጥ ምን ያክል ጥቅም አላቸው የሚለውንም እናያለን። አንደኛ አቮካዶ። ስለ አቮካዶ እናያለን። አቮካዶ በውስጡ ለልብ ጤንነት በጣም ጠቃሚ የሆነ የተፈጥሮ ቅባት ይዟል። ይህ ቅባት በልብ ቧንቧዎች ውስጥ የሚከማቸው መጥፎ ስብ በማሟሟት ከልብ ህመም ይጠብቀናል። ሁለተኛ የአቮካዶ አስገራሚው ጥቅም፣ ከሌሎች ምግቦች የምናገኛቸው ቪታሚኖች ሰውነታችን በቀላሉ እንዲመጣቸውና እንዲጠቀምባቸው መንገድ ይከፍታል። ሶስተኛው አስገራሚ የአቮካዶ ጥቅም፣ ቆዳችን እንዳይደርቅና ወጣትነቱ ጠብቆ እንዲኖር የሚያደርግ ንጥረ ነገር ስላለው የፊት ቆዳን ያጠራል፣ የተሸበሸበ ቆዳንም ያስተካክላል። በአንጀት ውስጥ ያለው የምግብ ዝውውር በማፋጠን ድርቀትን ያስወግዳል። ሆዳችን ሁል ጊዜ ሰላም እንዲኖረው ያደርጋል። የአይን እይታን እድሜያችን እየገፋ ሲሄድ እንኳን እንዳይደክም እና ከአይን ህመም እንዲጠበቅ ያደርጋል። ዋው! የአቮካዶ አስገራሚው ጥቅም። ሁለተኛው የሙዝ ጥቅሞች። ሙዝ በሰውነታችን ውስጥ በጣም ትልቅ ጥቅም አለው። ሙዝ በውስጡ ባለው ከፍተኛ ማዕድን ምክንያት የደም ግፊት ሙሉ በሙሉ በተፈጥሯዊ መንገድ ይቆጣጠራል። የልብ ምትንም ያስተካክላል። አእምሯችን የደስታ ስሜት እንዲሰማው የሚያደርግ ንጥረ ነገሮች ስለሚለቅ ድብርትና ከልብ በላይ መጨነቅን ያስታግሳል። ዋው! ሙዝ የጨጓራ ግድግዳን ለማለስለስ፣ በአሲድ መብዛት የሚመጣን ከባድ መቃጠል፣ የጨጓራ ቁስለትን ይከላከላል። ብዙዎቻችን በጨጓራ በሽታ እንሰቃያለን። በቤታችን ባለው ነገር በጣም በቀላል ነገር ብዙ ገንዘብ ሳናወጣ መከላከል እንችላለን ማለት ነው። ዘጠነኛ የሙዙ አስገራሚው ጥቅም፣ በውስጡ ያለው የተፈጥሮ ስኳር በቀላሉ ወደ ደም ስለሚቀላቀል ከባድ ስራ የሚሰራበት ወይም ድካም በሚሰማበት ጊዜ ወዲያውኑ አዲስ ጉልበት ይሰጣል። የነርቭ ስርዓታችንን በተረጋጋና ጤናማ በሆነ መልኩ እንዲሰራ በማድረግ የእጅና እግር መንቀጥቀጥ ይከላከላል። ዋው! በጣም ይገርማል። አስገራሚው የሙዝ ጥቅም። የቺያ ሲድ ጥቅም፣ ለአንጎል እጅግ በጣም አስፈላጊ የሆነ ቅባት ስላለው የማሰብ ችሎታን ያሰፋል። የረዥም ጊዜ የማስታወስ ብቃት፣ ብዙዎቻችን እድሜያችን በገፋ ቁጥር እንረሳለን። ወጣትም ሆነን የመርሳት ችግር ሊያጋጥመን ስለሚችል ቺያ ሲድን በመጠቀም ይህንን ትልቅ ችግር ማስወገድ እንችላለን። ይህ ፍሬ ፈሳሽ የመምጠጥ አቅሙ ከፍተኛ በሆነ ሰውነታችን በቂ ፈሳሽ አግኝቶ ሁል ጊዜ ንቁና ትኩስ ሆኖ እንዲቆይ ያደርጋል። ሆዳችን ውስጥ በሚገባበት ጊዜ የመለጠጥ ባህሪ ስላለው ለረጅም ሰዓት የረሃብ ስሜት እንዳይሰማን በማድረግ አስፈላጊ ውፍረት ለመቀነስ ይረዳል። ብዙ ጊዜ እንዳይርበን በጣም ይረዳናል። ቶሎ ምግብ ከመብላት አንድ ጊዜ የቺያ ሲድ ጁስን ሰርቶ በመጠጣት ለረጅም ጊዜ ሳንበላ መቆየት እንችላለን። ምክንያቱም ሰውነታችን እንዳይበላሽ፣ አላስፈላጊ ውፍረት እንዳይመጣ ማለት ነው። በአንጀታችን ውስጥ ያሉ ጠቃሚ የሆኑ ጥቃቅን ህዋሳት በመገንባት
በሽታ የመከላከል አቅማችን ከጥንቃቄ ጋር ያሳድጋል። 15 ከምግብ በኋላ የደም ስኳር መጠን ድንገት ተፈጥሮ ከፍ እንዳይል እና የስኳር ህመምተኞች ጤናችን እንዲጠበቅ ያደርጋል። ሐኪም ቤት ከመሄድ ቺያ ሲድን በመጠቀም በቤታችን ውስጥ ራሳችን ማከም እንችላለን ማለት ነው። 16 የለውዝ ጥቅም ለአጥንትና ለጥርስ ጥንካሬ እጅግ ወሳኝ የሆኑ ማዕድናት ስለሚይዝ አጥንት እንዳይሰበር፣ ጥርስ እንዳይነቃቀል ያደርጋል። የአእምሮ ሴሎችን በማደስና በማንቃት እድሜ ሲገፋ የሚመጣ የመርሳት በሽታ አስቀድሞ ይከላከላል። የለውዝ ጥቅም አያችሁ አይደል? የቺያ ሲድ ጥቅም ተመሳሳይ ናቸው። በጣም ግሩም። ለሰውነታችን ግንባታ የሚሆን ንጹህ የእጽዋት ስር ፕሮቲን ስለሚይዝ አስባችሁታል? 10 ጥቅም ነው የሚይዘው። የተጎዱ የሰውነት ክፍሎችን በፍጥነት ይጠግናል። የሰውነት ህዋሳትን ከተለያዩ መርዛማ ነገሮች ጥቃት እንዳይደርስባቸው ጋሻ በመሆን እድሜያችን ረጅም እንዲሆን ያግዛል። ዋው! ለውዝ በጣም ትልቅ ጥቅም ነው ያለው። አይገርምም? የአካል ብቃት እንቅስቃሴ ለሚያደርጉ ሰዎች በስራ ምክንያት የደከሙ የዛሉ ጡንቻዎችን በፍጥነት እንዲያገግሙ ያደርጋል። ዋው! በጣም ይገርማል። ሌላው የማር ጥቅም ማር በተፈጥሮ ጀርሞችንና ባክቴሪያዎችን የመግደል ኃይል ስላለው ወቅታዊ ጉንፋን፣ ተላላፊ በሽታዎችን ይከላከላል። ሳልና የጉሮሮ መቁሰልን በሚኖርበት ጊዜ ጉሮሮን በማለስለስና ቁስለቱ በማከም ፈጣን እፎይታን ይሰጣል። ሳል በሚይዛችሁ ሰዓት ወይም ጉሮሯችሁ በሚያሳክካችሁ ሰዓት ማር 1 ማንኪያ ብትወስዱ በጣም የጉሮሯችሁን ቁስለትንና ከማሳል ትገላገላላችሁ ማለት ነው። በቤታችን ውስጥ ይሄ ሁሉ ሕክምና መስጠት እንችላለን። ራስ በራሳችን ማለቴ። ሰውነታችን ከካንሰር ህዋሳት እድገት የሚጠብቁ በርካታ የተፈጥሮ ንጥረ ነገሮች በውስጡ ይገኛሉ። በተለያዩ አጋጣሚዎች በሰውነታችን ላይ የሚወጡ ቁስሎች ወይም የቆዳ መገርጣትን በፍጥነት የመፈወስ ችሎታ አለው። የተለያዩ ክሬም ከመጠቀማችን እቤታችን ውስጥ ያለምንም ወጪ በትንሽዬ ገንዘብ እቤታችን ውስጥ ባለ ነገር ቆዳችን መንከባከብ እንችላለን ማለት ነው። በሆድ ውስጥ ያሉ የምግብ መፈጨት ፈሳሾች በማንቃት የሆድ መንፋትን፣ ጋዝን ያስወግዳል። ዋው! በጣም ይገርማል። አሁን ደግሞ የኮኮናት ወተት ጥቅም እናያለን። ኮኮናት በውስጡ ያለው የተለያዩ ቅባት ቫይረሶችንና የውስጥ አካል ኢንፌክሽኖችን የመዋጋት ከፍተኛ አቅም አለው። ከተራ ላም ወተት ጋር አለርጂ ላለባቸው ወይም ሆዳቸው ለሚነፋቸው ሰዎች ፍጹም ተስማሚ ጤናማ አማራጭ ነው። ብዙ ጊዜ ብዙ ሰው የላም ወተት ወይም የፍየል ወተት ወይም የግመል ወተት ላይስማማው ይችላል። ወተት ሳይጠጣ ከሚቀር ይሄ ትልቅ ጥቅም ያለው የኮኮናት ወተት ቢጠቀም ትልቅ ለጤናውም ፈውስ ያገኛል ማለት ነው። ለተለያዩ በሽታዎች ፈውስ ያገኛል። የሰውነት የምግብ የመለወጥ ስራ በማፋጠን በሰውነት ውስጥ የተከማቸ አላስፈላጊ ስብ ለማቅለጥ ያግዛል።
ለፀጉር እድገት ለስላሳና ለጥንካሬ በጣም ጠቃሚ በሆኑ ፀጉር እንዳይመለጥና እንዳይነቃቀል ይከላከላል። በአጠቃላይ እነዚህ ምግቦች አዘውትሮ መመገብ ሰውነታችን ከተለያዩ በሽታዎችን በመጠቀም ጤናማ ረጅም ህይወት ለማኖር ይረዳል። ተመልካቾቼ ይሄንን ጁስ ሰርታችሁ በቤታችሁ ጠጥታችሁ ኮሜንት ጻፉልኝ ያገኛችሁትን ጥቅም። እኔም ለናንተ ጠቃሚ የሚሆኑ በጣም ብዙ ነገሮችን፣ ብዙ አትክልቶችን፣ ብዙ ፍራፍሬዎችን እና ብዙ ቫይታሚን ያላቸው ለናንተ ጠቃሚ ይሆናል ብዬ ያሰብኩትን ወደ እናንተ ይዤ ለመምጣት ቃል እገባለሁ። እናንተም ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩኝ።
ነው።